ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። የመንግስታቱ ድርጅት የትግራይ ግዛቶችን በአማራ በማካለል ተከሰሰ። ባለፈው ሳምንት የብልጽግና ዲና ሙፍቲም የኤርትራ ሰራዊት የያዛቸው የሀገሪቱ ግዛቶች ይውጡ ብለው ሲጠይቁ ሰራዊት የሰፈረበት የትግራይ ቦታዎች ብለው ለመጥራት ሲቸገሩ መሰማታቸው መዘገባችን ይታወሳል። ጀነራሉ የተደራጀ ነው ህወሓት የሚተማመንበት ቲዲኤፍን ለማሳጣት ነው አሉ። በአፋር እየተደራጀ ያለው የቲዲኤፍ ተገንጣይ ስብስብ እየተደራጀ ያለው የክልሉ ይሁንታን አግኝቼ ነው ያለ ሲሆን ይህ አፋርን መርጦ በትጥቅና ስንቅ እየተደራጀ ያለው ስብስብ ትልቁ ኃይል ያለው ትግራይ ውስጥ ነው ብሏል። በሌላ ዜና የጠቅላይ ሚኒስትር አብይ አህመድ የሰላም ተሸላሚ መሆናቸው እንደገና መፈተሽ ይገባል ተባለ። የብልጽግናው መሪ አገሪቷ እንድትረጋጋ አይፈልጉም ሲል ዓለም አቀፍ ሚዲያ በዘገባው አስነብቧል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የዓለም ተቋማትና ዓለም አቀፉ ማህበረሰብ በሽልማቶች እንዲያንበሸብሸኝ የሚቀርብልኝ ጥሪ ከመብዛቱ የተነሳ መመለስ ጀምረናል ሲሉ በቃለ መጠይቃቸው መናገራቸው አይዘነጋም። የኮሪደር ልማት ተፈናቃዮች የ3 ቀናት ዕድል ብቻ ተሰጣቸው። ይህ በእንዲህ እያለ በመዲናዋ በቀን በትንሹ 4 ሕፃናት በወላጆቻቸው መንገድ ላይ ተትተው እየተገኙ መሆኑን ተሰምቷል። ብልጽግና በበኩሉ የኢትዮጵያን እድገት ተአምር ሲል ይገልጸዋል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወላይታ ግዙፍ ሎጅ ሊገነቡ ነው። የጠቅላይ ሚኒስትር ስልጣናቸው አልችለውም በማለት ለብልጽግናው መንግስት ያስረከቡት ኃይለማርያም ደሳለኝ የአብይ አህመድ ወደ ስልጣን መምጣት መለኮታዊ ነው በማለት ተናግረው ነበር። የመቀሌ ማዕከላዊ ፍርድ ቤት የሰጠው ቀነ ቀጠሮ ጥያቄ አስነሳ። ውሳኔ ለመስጠት 27 ቀናትን የተሰጠው መዝገብ ተገቢ አይደለም የሚል ተቃውሞ አጋጠመው። ኦነግ በአዲስ አበባ ቢሮውን እንደ አዲስ ከፈተ። በለውጡ ሰሞን በተስፋ ወደ 200 የሚጠጋ ቢሮዎች ከፍተን የነበረ ቢሆንም አሁን አንድም ቢሮ የለንም ሲሉ ተናግረዋል። ከ90 በመቶ በላይ በጋዛ የሚገኙ ትምህርት ቤቶች መውደማቸው ተገለጸ። ዓለም አቀፉ ገለልተኛ የምርመራ ኮሚሽን በበኩሉ እስራኤልን ተጠያቂ አድርጓል። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑን። የደወል ምልክቷን በመጫንም አዳዲስ መረጃዎቻችን እንዲደርሷችሁ አድርጎ አስተያየት በመጻፊያ ሳጥንም ሴኮንዶች መድበው የተሰማችሁን አጋሩን። ስለምትመርጡ እናመሰግናለን። የመንግስታቱ ድርጅት የትግራይ ግዛቶችን በአማራ ክልል በማካለል ተከሰሰ። የተባበሩት የዓለም መንግስታት ድርጅት አካል የሆነው ኦቻ ሰሞኑን የኢትዮጵያ ተረጅ ዜጎችን ለመለየት ባደረገው የካርታ ላይ ልዩ ጥናት 5 የትግራይ አካባቢዎችን በአማራ ክልል ውስጥ አካቶ በማውጣቱ ተከሷል። እነዚህ ወልቃይት፣ ጸገዴ፣ ሰቲት ሁመራ፣ ጸለምትና ራያ በአማራ ክልል ስር ያደረገው ካርታ ተቃውሞ ገጥሞታል። እነዚህ አካባቢዎች በአማራ ታጣቂዎች ስር ያሉ ሲሆን አሁንም ድረስ ከአካባቢው የተፈናቀሉ ዜጎች ወደ ቀያቸው መመለስ አልቻሉም። ኦቻ ደግሞ አካባቢዎቹ በአማራ ክልል ውስጥ በማካለል ካርታ ላይ ማውጣቱ ተገቢ ባለመሆኑ ስህተቱ እንዲያርም በትግራይ የሚገኘው የሳወት ፓርቲ ጠይቋል። ፓርቲው በመግለጫው ኦቻ ምዕራባዊ ትግራይን በአማራ ክልል ውስጥ ማስቀመጡ አሳሳችና ህገወጥ ነው ሲል ገልጾታል። ምዕራብ ትግራይ በጦርነቱ ወቅት በኃይል መያዙን ገልጾም በኢትዮጵያ ህገ መንግስት ካርታው የሚያሳየው በትግራይ ክልል ውስጥ እንደሆነ የጠቀሰው መግለጫው ጦርነቱ ካበቃ በኋላ ምንም አይነት የድንበር ማካለል አልተደረገም ብሏል። በመሆኑም ኦቻ ይህንን ካርታ እንዲያስተካክል ፓርቲው ጥሪ አቅርቧል። የፌዴራል መንግስት እነዚህን ቦታዎች በግልጽ ማስቀመጥ ሲቸገር እየተመለከትን ነው። በተጨማሪም አካባቢዎቹ አወዛጋቢ ተብለው እንዲጠሩና በአማራ ክልል ለሚኖር ፖለቲካዊ ውጥረት ተጨማሪ ግብዓት ሆነው እንዲያባብሱ ሊጠቀምበት ይፈልጋል ብሏል። ባለፈው ሳምንት የብልጽግና ዲና ሙፍቲም የኤርትራ ሰራዊት የያዛቸው የሀገሪቱ ዜጎች ይውጡ ብለው ሲጠይቁ ሰራዊት የሰፈረበት የትግራይ ቦታዎች ብለው ለመጥራት ሲቸገሩ ታይቷል። በሀገሪቷ ግዛት ሰፍሯል ብለው በድፍረት የተናገሩት ዲና የተያዙ ቦታዎች ግን አላውቋቸውም ማለታቸው መዘገባችን አይዘነጋም። የትግራይ ዓለም አቀፍ ማህበረሰብ ምሁራንና ሙያተኞች ባወጡት መግለጫ ኦቻን ተቃውመዋል። ኦቻ የምዕራብ ትግራይ አካባቢዎች በህገወጥ መንገድ በአማራ ክልል አካሏል ብሏል። በዛሬው ዕለት ማህበሩ ባወጣው መግለጫ የመንግስታቱ ድርጅት በትግራይ የደረሰው የዘር ማጽዳት ወረራ፣ ማፈናቀል፣ የጅምላ ግድያ ህጋዊ የሚያደርግ ውክልናን ሰጥቷል ሲል ወቅሷል። ይህንን የኦቻ ተግባርም የፕሪቶሪያ ሰላም ስምምነትን የሚቃረንና የሚጥስ ነው ሲልም ማህበሩ በመግለጫው አሳውቋል። ጀነራሉ የተደራጀ ነው ህወሓት የሚተማመንበት ቲዲኤፍን ለማሳጣት ነው አሉ። በአፋር እየተደራጀ ያለው የቲዲኤፍ ተገንጣይ ስብስብ እየተደራጀ ያለው የክልሉ ይሁንታን አግኝቼ ነው ያለ ሲሆን ይህ አፋርን መርጦ በትጥቅና ስንቅ እየተደራጀ ያለው ስብስብ ትልቁ ኃይል ያለው ትግራይ ውስጥ ነው ብሏል።
አፋር ክልልን ለመደራጀት እየተጠቀመ ያለውና ከትግራይ ሰራዊት አኩርፎ የወጣው ስብስብ ክልሉን ለበርካታ ጊዜያት ነፃ መሬት ሲል ሲጠራ ነበር። ቢሆንም አሁን ላይ በአፋር ክልል ቤዛ አድርጎ እየተደራጀ መሆኑን ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ገልጸዋል። ባና ሚዲያ ይህ ስብስብ መዳረሻው አፋር ያደረገ መሆኑን ከ3 ወር በፊት የዘገበ ሲሆን በወቅቱ ግን ስብስቡ ያለበት ቦታ ለመግለጽ ጊዜው አይደለም ሲሉ አባላቱ ሸፍነው አልፈዋል። ሆኖም ጀነራሉ በትናንትናው ዕለት ከቢቢሲ ጋር በነበራቸው ቆይታ በአፋር ክልል ሰራዊት እየገነባን ነው ሲሉ ተደምጠዋል። ይህ የጌታቸው ረዳ ደጋፊ ነው የሚባለው ስብስብ አዲስ የተቋቋመው የስምረት ፓርቲም በታጣቂ ኃይል ለመደገፍ ያለመ መሆኑን ሲነገር ነበር። ሆኖም ስብስቡን በበላይነት የሚመሩት ወዲያን ጥሩ አዲስ ነገር ለመፍጠር ወደ በረሃ ወረድን ያሉ ሲሆን ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጀነራሉ እኛ የምንሰራው ፓርቲ፣ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው ሰራዊት ማደራጀታቸው የሚናገሩት ጀነራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩ ከጥር 15 2017 ዓ.ም ጀምሮ መሆኑን ይናገራሉ። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነን እንዲሁም ሌሎች የሰራዊቱ ውሳኔውን የተቃወሙ ማገዳቸውን ይታወሳል። አሁን በትግል ላይ ነን፣ ያረጀነውም በትግል ነው ያሉት ጀነራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ለወጣቱ ወገንተኛ ያልሆነ ፍትሐዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ብለዋል። የትግራይ ህዝብ በነፃነትና ወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለው ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጀነራሉ የተወሰዱ እርምጃዎችንም መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታወሱት ጀነራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገድ ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር፣ ህወሓት ይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው፣ እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ብለዋል። ለተቃውሟቸው ጠመንጃ ማንሳት መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀነራሉ እኔ ኢንተርናሽናል ጀነራል ነኝ፣ ይህንን ሁኜ የህወሓት ሚሊሻ መሆን አልፈልግም፣ ህወሓት ፓርቲያችን ነው የሚሉ የእርሱን ሚሊሻ እንደሆኑ ነው የሚቆጠረው፣ ሚሊሻነት ደግሞ አልቀበልም ብለዋል። የጌታቸው ረዳ ደጋፊ ሆነው ሌላ በክልሉ የሚገኘውን ኃይል ለማቋቋም ግን በየትኛውም መልክ እንዲታይላቸው እንደሚፈልጉ ግን አላብራሩም። ጀነራሉ ቅሬታቸው ከህወሓት ጋር ከሆነ ለምን ቲዲኤፍን የሚወጋ ኃይል ማደራጀት እንዳስፈለጋቸው ሳይገልጹ አልፈዋል። ሆኖም ህወሓት ያለውን ካላደረግ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ፣ ያለንን ልዩነት ለመፍታት በጽሁፍ ሞክረናል ብለዋል። እኛ የታገልነው በሰላም እንድንኖር ነው ያሉት ጀነራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸው እምቢ አሉ፣ የመጨረሻ ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበትን ሰራዊት እንደሚያጡ ላረጋግጥላቸው እፈልጋለሁ ያሉት ጀነራሉ እያደራጁት ያለውን ኃይል ህወሓትን ሳይሆን ቲዲኤፍን የሚያጠፋ መሆኑንም በራሳቸው አንደበት አረጋግጠዋል። ጀነራል ገብረ እግዚአብሔር በአፋርና በትግራይ አካባቢ ይንቀሳቀሳል ያሉት የታጣቂ ቡድናቸው ስም ገና ለመወሰኑንና ወደፊት እንደሚያሳውቁ ተናግረዋል። እስካሁን 3-4 ግንባሮች አሉን ያሉት ጀነራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶትን ያለው ለውጥ ይፈልጋል፣ ጊዜው የወጣቶች እንዲሆን ነው የሚፈለገው፣ እንዲማር እንዲለወጥ ይፈልጋል፣ የተሻለ ገቢ እንዲኖሩ ይፈልጋል፣ ወላጆችና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት ከኛ ጋር ነው፣ ብዙዎች ነን ብለዋል። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸውን የጠቀሱት ወዲያን ጥሩ ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋርና ትግራይ ቤተሰቦች ስለሆነ ነው። የፈቀደልን መንግስት የለም፣ ችግሮች ነበሩ። እዚህ አካባቢ ያሉት አካላት ስለተቸገርን እዚህ እንደራጅ ወይ እንሰብሰብ ወይ ብለን ጠየቅናቸው፣ ተሰብሰቡ አሉን። ይህ እኮ ትልቅ ነገር አይደለም፣ ትግራይ ጫፍ ነው ያለነው፣ ፈቃድ መጠየቅም የለብንም ብለዋል። ይህ ታጣቂ ስብስብ በቀላሉ በአንድ ክልል እንዲደራጅ እንዴት ቀለል ያለ ፈቃድ ብቻ በቂ እንደሚሆን አላብራሩም። እንዲሁም ዓላማው የትግራይን ሰራዊት ማስወገድ መሆኑን ግልጽ ያደረገው ስብስቡ ከአፋር የመደራጀት ፈቃድ ሲያገኝ ክልሉ ከትግራይ ጋር የሚኖረው ግንኙነት እንዴት ታሳቢ ያደርግም ወይ የሚለውን አልተጠየቁም፣ እሳቸውም አላነሱም። በትግራይ ያለው ጊዜያዊ አስተዳደር ከብልጽግና መንግስት ጋር በመሆን የተቋቋመ ሆኖ ሳለ የታጣቂ ስብስብ የዚሁ አስተዳደር ስጋት እንደሚሆን እየታወቀ እንዴት የአፋር ክልል ብቻውን መፍቀድ ወይም መከልከል ቻለ የሚሉ ጥያቄዎችም
ምላሽ አላገኙም። ሆኖም ይህ ስብስብ ጀነራሉ እንዳሉት ነፃና ለህዝብ የቆመ ታጣቂ ሳይሆን በጠቅላይ ሚኒስትር አብይ አህመድ መንግስት በጀት የሚደራጅና ስንቅና ትጥቅ የሚቀርብለት መሆኑን የባናይ ዜና ክፍል ጨምሮ የተለያዩ ሚዲያዎች ሲዘግቡት ሰንብተዋል። ይህ ሆኖ ሳለ ከፌዴራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው ግን እዚህ እንዳለን ያውቃሉ፣ የሚያገኙት ምንም አይነት ድጋፍ ግን የለም ብለዋል። ወዲያን ጥሩ የታጣቂ ስብስብ አሁን ያለበት ደረጃ ሲያብራሩ 4 ግንባር አለን ያሉ ሲሆን ትልቁ ኃይላችንም የሚገኘው ትግራይ ውስጥ ነው ይላሉ። ለደህንነቱ ፈርቶ ከትግራይ ሸሽቶ አፋር የገባው ታጣቂው እንዴት ትልቁ ኃይሉ በትግራይ ሊሆን ቻለ የሚለው ጥያቄም አልተብራራም። የትግራይ ጊዜያዊ አስተዳደር የሆኑት ሌተናል ጀነራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውንና ወገንተኛ ያልሆነ ሰራዊት መገንባት ካልተቻለ እናንተ ደግፋችሁን አልደገፋችሁን ትግላችን ቀጥላለን ብለው ማሳወቃቸውን ተናግረዋል። ጥር 15 2017 ዓ.ም የትግራይ ሰራዊት አመራሮች ውሳኔን ከእርሳቸው ጋር ተቃውመው የወጡና አሁን ሰራዊት እያደራጁ የሚገኙ አመራሮች እነማን እንደሆኑ ተጠይቀው ስማቸውን ከመናገር ተቆጥበዋል። በሌላ ዜና የጠቅላይ ሚኒስትር አብይ አህመድ የሰላም ተሸላሚ መሆናቸው እንደገና መፈተሽ ይገባል ተባለ። የብልጽግናው መሪ አገሪቷ እንድትረጋጋ አይፈልጉም ሲል ዓለም አቀፍ ሚዲያ በዘገባው አስነበበ። በአፍሪካ ቀንድና ደቡብ አፍሪካ መሰረት ያደረጉ ትንተናዎች በማስነበብ የሚታወቁት ማርቲን ፕላውት በጻፉት ዘገባ የአብይ አህመድ በ4 ክፍሎች የተላለፈውን ቃለ መጠይቃቸው ትኩረቱን አድርጓል። የአብይ አህመድ የዓለም አቀፍ የሰላም ተሸላሚነታቸው እንዲፈተሽ ዘገባው ጠይቋል። እኚህ የኖቤል የሰላም ተሸላሚ ለአገሪቷ ሰላማዊ ውሳኔዎችን ከማፈላለግ ይልቅ ውጥረትን የሚያባብሱ አጀንዳዎች በመስጠት ተጠምደዋል ሲሉ ተንታኙ ወቅሰዋል። የኢትዮጵያ ሰላም በፍጥነት እያሽቆለቆለ ከመምጣቱ ጋር ተያይዞ የሰላም ሽልማቶች ያለፉ ስኬቶችን እውቅና መስጠት ወይም የወደፊት ባህሪን መከታተል አለባቸው ይላሉ። በተጨማሪም የኖቤል ኮሚቴ ሽልማቶችን ላለመሻር የወሰደው አቋም ምንም እንኳን ሰብአዊ ስጋቶችንና ምክሮች ቢኖሩም አንዳንዶቹ ሽልማቱን እሴቶችን ለመጠበቅ ያለውን የሞራል ስልጣን እንዲጠራጠሩ እንዳደረጋቸው ይሞግታሉ። የሰብአዊ መብት ተሟጋች ድርጅቶች የአብይ አህመድን መንግስት ከፍርድ ቤት ውጭ ግድያ፣ በሰላማዊ ሰዎች ላይ በሰው አልባ አውሮፕላን ጥቃት ሰለባዎችና ሆን ተብሎ የሰብአዊ እርዳታዎች ማደናቀፍን ጨምሮ ሰፊ እንግልት ፈጽሟል ሲሉ ማርቲን ፕላውት ያነሳሉ። ባለፈው ሳምንት በሁሉም የብልጽግና ልሳናት የቴሌቪዥን ጣቢያዎች የተላለፈ ቃለ ምልልስም የአገሪቷ መንግስት ከአፋጣኝ የሰብአዊ ጉዳዮች ላይ ግንኙነቱን ማቋረጥን የበለጠ አጉልቶ ያሳየ ነበር ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ ባደረጉት ጉዞ በቋሚ አምቡላንስ ሲረን መጨናነቅ ሲያስቸግራቸው የነበረውን ጫጫታ ከፖለቲካዊ እንቅስቃሴ ጋር በማነጻጸርም ተንታኙ አስቀምጠዋል። በኢትዮጵያ ውስጥ እየተካሄደ ካለው የእርስ በርስ ጦርነትና የሰብአዊ መብት ረገጣ የአደጋ ጊዜ አገልግሎት በጣም በሚያስፈልግበትና የሲቪል ሕይወት አደጋ ላይ በወደቀበት ሁኔታ የአምቡላንስ ድምፅ ረበሸኝ ማለታቸው ግዴለሽነታቸው የሚያሳይ ነው ሲሉ በጽሑፋቸው አጋርተዋል። ማርቲን ፕላውት የሰላም ሽልማቶች ለአገራት መሪዎች የሰላም ተምሳሌትነት ሆነው እንዲያገለግሉ ሲገባቸው፣ በኢትዮጵያ ያለው ሁኔታ ግን የዚሁ ተቃራኒ ሆኗል። ዓለም አቀፉ ማህበረሰብ የሰላም መንገዶችንና የአገራት መሪዎች በተለይም የኖቤል የሰላም ተሸላሚዎችን ኃላፊነት እንደገና ሊመረምር ይገባል ሲሉ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የዓለም ተቋማትና ዓለም አቀፉ ማህበረሰብ በሽልማቶች እንዲያንበሸብሸኝ የሚቀርብልኝ ጥሪ ከመብዛቱ የተነሳ መመለስ ጀምረናል ሲሉ በቃለ መጠይቃቸው ተናግረዋል። ውዳሴ እንዳያዘናጋን ፈርተን እስካሁን የተቀበልነው ሽልማት ይበቃናል ብለን ስራ ላይ ትኩረት ማድረግ መርጠናል ማለታቸው የሚታወስ ነው። የኮሪደር ልማት ተፈናቃዮች የ3 ቀናት ዕድል ብቻ ተሰጣቸው። ከካዛንችስና ፒያሳ በኮሪደር ልማት ተፈናቅለው ፈረንሳይ ሌጋሲዮን አካባቢ ሰፍረው የሚገኙ ዜጎች ካሉበት ቦታ በ3 ቀናት ውስጥ ልቀቁ ተብለዋል። በዚህ 3 ቀን ውስጥ ለቃችሁ ወጡ፣ ያላችሁን ቀን እስከ ረቡዕ ነው ተብለናል። ዕቃችንን ሰብስበን በፍጥነት ካልወጣን ሐሙስ ተመልሰው ሲመጡ አንድም ነገር ማውጣት እንደማንችል ተነግሮናል ሲሉም ቅሬታቸው አሰምተዋል። አምነስቲ የኮሪደር ልማቱ የዜጎችን መብት የሚጋፋ በመሆኑ እንዲቋረጥ ሲል መጠየቁ መዘገባችን አይዘነጋም። ሆኖም መልክና ማሸብረቅ ላይ ትኩረቱን ያደረገው የብልጽግና መንግስት አሁንም ዜጎችን የ3 ቀናት ማስጠንቀቂያ በመስጠት ከቤት ንብረታቸው እያፈናቀለ ይገኛል። ይህ በእንዲህ እያለ በመዲናዋ በቀን በትንሹ 4 ሕፃናት በወላጆቻቸው መንገድ ላይ ተትተው እየተገኙ መሆኑን ተሰምቷል። የከተማ አስተዳደሩ የሴቶችና ሕፃናት ማህበራዊ ጉዳይ ቢሮ እንዳስታወቀው ወላጆቻቸው መንገድ ላይ ትተዋቸው የሚሄዱ ሕፃናት ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በተለያዩ ምክንያቶች በመንገድ ላይ ተትተው ወይም ተጥለው የሚገኙ ሕፃናት አብዛኛውን ጊዜ ጤነኛ ሆነው እንደማይገኙ የተናገሩት የቢሮ ኃላፊ ወይዘሮ ቆንጂት ደበላ በዚህ አይነት መልኩ የተገኙ ከ280 በላይ ሕፃናት ክበበ ፀሐይ የሕፃናት መርጃ ማዕከል ውስጥ እንደሚገኙ ገልጸዋል። በሌላ በኩል የከፋ የምግብ ችግር ያጋጠማቸው ከ38500 በላይ ሕፃናት ቢያንስ በቀን አንድ ጊዜ ምግብ እንዲያገኙ ለማድረግ በ26 ማዕከላት ምገባ የሚካሄድ ሲሆን ከሕፃናት ጋር በተያያዘም ለማሳደግ የሚፈልግ የሀገር ውስጥ ጉዲፈቻ እየበዛ መምጣቱን አንስተዋል። ብልጽግና የኢትዮጵያን እድገት ተአምር ሲል ይገልጸዋል።
ከብድር አበዳሪ ተቋማት በዜጎች ላይ የሚጥለው ከፍተኛ የታክስ ታሪፍ በሚሰበስበው ገንዘብ መንገዶችንና ህንፃዎች በቅንጡ ዛፎች፣ መብራቶችና መዋቢያዎች አዲስ አበባን ብቻ የሚያሽሞነምነው የጠቅላይ ሚኒስትሩ መንግስት በአገሪቷ ያለው እድገት ማየት የተሳነው ዜጋው ነው ሲሉ ይወነጅላሉ። ወላጆች ልጆቻቸውን መመገብ አቅቷቸው ጨክነው መንገድ ላይ ጥለው ለመሄድ በተገደዱበትና የደሞዝና የዕለታዊ ምግብ ጥያቄ በአገሪቷ ተባብሶ በቀጠለበት ወቅት ቪዥን የማይታያቸው ሲል ብልጽግና ይወቅሳል። ባለፈው ሳምንት በሰጡት ቃለ መጠይቅም አገሪቷ በተአምር እያደገች እንደሆነ ይህንን ማየት ያልቻለው ታውሮ የቀረው ህዝብ ነው ሲሉም በንዴት ሲናገሩ ተሰምተዋል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወላይታ ግዙፍ ሎጅ ሊገነቡ ነው። የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በወላይታ ዞን በበሌ ሐዋሳ ከተማ ግዙፍ የቱሪስት ሎጅ ለመገንባት በይፋ አስጀምረዋል። ይህ ፕሮጀክት በኃይለማርያምና ሮማን ፋውንዴሽን አማካኝነት የሚካሄድ ሲሆን ሲጠናቀቅ በአፍሪካ ደረጃ ግዙፍ ከሚባሉት የቱሪዝም መዳረሻዎች አንዱ እንደሚሆን ተገልጿል። አቶ ኃይለማርያም በቦታው የመስክ ምልከታ ባደረጉበት ወቅት ሎጁ ዓለም አቀፍ ደረጃውን የጠበቀና በቅርብ ጊዜ ውስጥ ግንባታው ተጠናቆ ለሕዝብ ክፍት እንደሚሆን አስታውቀዋል። ይህ ሎጅ በቴክኖሎጂ እገዛ ዘመን ተሻጋሪ እንዲሆን ልዩ ትኩረት ይሰጠዋል ተብሏል። የጠቅላይ ሚኒስትር ስልጣናቸው አልችለውም በማለት ለብልጽግናው መንግስት ያስረከቡት ኃይለማርያም ደሳለኝ የአብይ አህመድ ወደ ስልጣን መምጣት መለኮታዊ ነው በማለት ተናግረው ነበር። እኚህ የቀድሞው ጠቅላይ ሚኒስትር አሁን ላይ በባለቤትነት ግንባታውን ያስጀመሩት ሎጅ የገቢ ምንጩ የሚመለከት ግን ግልጽ አልተደረገም። ብልጽግና በቅንጡ ፓርኮች፣ ቤተ መንግስት ግንባታዎችና መኪኖች ለባለስልጣናቱ በማደልና በመስራት የሚታወቅ ሲሆን ስልጣን ያሸጋገሩት ኃይለማርያም ደሳለኝ የአፍሪካ ግዙፍ የተባለው ሎጅ የሚገነቡት በውለታ ባገኙት ገንዘብ ስለመሆኑ ግን የተባለ የለም። የመቀሌ ማዕከላዊ ፍርድ ቤት የሰጠውን ቀነቀጠሮ ጥያቄ አስነሳ። ውሳኔ ለመስጠት 27 ቀናትን የተሰጠው መዝገብ ተገቢ አይደለም የሚል ተቃውሞ አጋጠመው። ዘውዱ ሀፍቱ የተባለችውን በአሰቃቂ ሁኔታ በአደባባይ የተገደለችውን መዝገብ ላይ ውሳኔ ለመስጠት በዛሬው ዕለት ሰኞ ሰኔ 3 2017 የተሰየመው ችሎት ተጨማሪ ቀነቀጠሮ ሰጥቷል። ሁለት ተከሳሾች ላይ ግንቦት 8 2017 በፍርድ ቤቱ ጥፋተኛ በተባሉበት ወንጀል ላይ አቃቢ ሕግ የቅጣት ሐሳብ ማቅረብ ሲጀምር የተከሳሽ ቤተሰቦች ችሎቱን በመረበሻቸው ውሳኔ ሳይተላለፍ እንዲበተን ሆኗል። ይህንን ተከትሎ ለደህንነታችን እንሰጋለን ያሉት ዳኞች ስራ አቁመው አድማ መምታታቸው የሚታወቅ ነው። ከሳምንት በላይ ፍርድ ቤቶች ተዘግተው አገልግሎት መስጠት ያቆሙ ሲሆን በትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ጋር በመነጋገር ጥያቄያቸው እንደሚፈታላቸው ቃል ተገብቶላቸው ወደ ስራ እንዲመለሱ ሆኗል። በዛሬው ዕለት የዘውዱ መዝገብ ላይ ውሳኔ ለማስተላለፍ የተሰየመው ችሎት ግን 27 ቀናት ተጨማሪ ቀጠሮ መስጠቱን ተሰምቷል። ባለፈው ወር ላይ ውሳኔ ሊያስተላልፍ ሲል በተነሳው ረብሻ ምክንያት የተበተነው ችሎቱ አሁን ላይ ተጨማሪ 27 ቀናት መጠየቁ ተገቢ አይደለም ሲሉም በችሎቱ የተገኙ ሰዎች ተናግረዋል። ዘውዱን በግድያ የተጠረጠሩ ሁለቱ ተከሳሾች ስልጣን ላይ የሚገኙ የቅርብ ቤተሰብ በመሆናቸው የፍትህ ስርዓቱን እንዲስተጓጎል ሆኗል የሚል ቅሬታም እየተሰማ ነው። ፍርድ ቤቱ ተጨማሪ 27 ቀናት የጠየቀበት ምክንያት ግን ጠበቃ ባለመገኘቱ የሚል ነው። ኦነግ በአዲስ አበባ ቢሮውን እንደ አዲስ ከፈተ። የኦሮሞ ነጻነት ግንባር ኦነግ ከነሐሴ 2012 ዓ.ም ጀምሮ ተዘግቶ የነበረውና በአዲስ አበባ የሚገኘውን ዋና ቢሮ በይፋ ተመልሶኛል ብሏል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ በይበልጥ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የቻለውን ያህል ጫና ሲያደርግ ነበር ያሉ ሲሆን የምክር ቤቱ እንዲሁም ሌሎች ተወካዮች በተገኙበት ቢሮአችንን ለማስመለስ ችለናል ብለዋል። ቢሮ መጠቀም ትልቁ ግባችን አይደለም፣ ግባችን ለሰፊውና ለጭቁኑ ህዝብ ዓላማ ያለው ስራ መስራት ነው ያሉት አቶ ለሚ፣ ሆኖም ስራ ለመስራት ህዝባችንን ለማወያየት ሀሳባችን ለመነጋገርና ለመምከር ክፍተት ፈጥሮብን የነበረው አንዱ የዚሁ ቢሮ ጉዳይ ነው ብለዋል። አያይዘውም ድርጅቱ ከ200 በላይ ጽህፈት ቤቶች እንዳሉት ጠቅሰው በቀጣይ በተዋረድ የተዘጉ ጽህፈት ቤቶቻችን እንዲከፈቱልን ውትወታችን ይቀጥላል ብለዋል። ወደፊትም አደረጃጀታችን ለማጠናከር ተስፋ አድርገን እንሰራለን ሲሉ ተናግረዋል። ድርጅቱ ጽህፈት ቤቱን ያጣው የአዲስ አበባ ፖሊስ ጽህፈት ቤት ላይ ከበባ ካደረገ ከነሐሴ 2012 ዓ.ም ጀምሮ መሆኑ ነው። በወቅቱ የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ የነበሩት ባቲ ኡርጌሳ ፓርቲው በአዲስ አበባ የሚገኘው ዋና መስሪያ ቤቱ ነሐሴ 2012 ዓ.ም ጀምሮ በአዲስ አበባ ፖሊስ ከተያዘ ወዲህ ዋና መስሪያ ቤቱን ሳይገለገልበት ቆይቷል ብለዋል። ከዛን ጊዜ ጀምሮ ዋናው መስሪያ ቤታቸው በአዲስ አበባ ፖሊስ ኮሚሽን ኃላፊነት ስር መሆኑን እንደተናገራቸው አስታውቀዋል። በዚያ ቀን ግቢው በፖሊስ ተይዞ ሊቀመንበሩ በኃይል እንዲወጡ ተደርገዋል ብለዋል። በወቅቱ የተሰጠን ሰበብ ስማቸው ያልተጠቀሰ የፓርቲው አባላት ለደህንነት ሲሉ ዋና መስሪያ ቤቱን ፖሊስ እንዲጠብቅላቸው ጠይቀዋል የሚል ነበር ብለዋል። ፖሊስ ግን እኛን ወደ ዋናው ጽህፈት ቤት እንዳንገባ በመከልከል ለምን የጥበቃ አገልግሎት ለመስጠት እንደመረጠ
አናውቅም ብለው ነበር። እስከ ነሐሴ ወር 2016 ዓ.ም ድረስ የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ፓርቲ በኦሮሚያ ክልል የሚገኙ ወደ 400 የሚጠጉ ቢሮዎቻቸው መዘጋታቸውን አስታውቀው ነበር። የኦሮሞ ኮንግረስ ፓርቲ የፌኮ የህዝብ ግንኙነት ኃላፊ ሱልጣን ቃሲም ከ5 ዓመት በፊት የለውጡ ሰሞን መንግስት ተማምነን ለሰላማዊ ትግል ምቹ ሁኔታ ይኖራል በሚል ተነሳሽነት 206 ቅርንጫፍ ጽሕፈት ቤቶችን ከፍተን ነበር። አሁን 203 ተዘግተውብን የቀሩን 3 ጽሕፈት ቤቶች ናቸው ሲሉም ቅሬታቸውን ገልጸዋል። የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ ለሚገመቸው በበኩላቸው በለውጡ ሰሞን በተስፋ ወደ 200 የሚጠጉ ቢሮዎች ከፍተን የነበረ ቢሆንም አሁን አንድም ቢሮ የለንም ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስማቸውን ያልጠቀሷቸው ታጣቂ ኃይሎች ለውጡን ተከትሎ ወደ አገራችሁ ግቡ ስንላቸው 4 ኪሎ መስሏቸው ነበር ሲሉ መተቸታቸው ይታወሳል። ብልጽግና ግቡ ያላቸው ስልጣን ለማጋራት ሳይሆን ወደ አገራቸው እንዲመልሱ በማሰብ ነው ሲሉም በስልጣናቸው እንደማይቀልዱ አብይ አህመድ ተናግረው ነበር። ከ90 በመቶ በላይ በጋዛ የሚገኙ ትምህርት ቤቶች መውደማቸውን ተገለጸ። በጋዛ የተደረጉ ጥናቶች እንዳመለከቱት ከ90 በመቶ በላይ በጋዛ የሚገኙ ትምህርት ቤቶች ወድመዋል ተብሏል። የጋዛን ነዋሪዎች ማንነት የሚገልጹ እንደ ባህልና የእምነት ቦታዎች እንዲሁም ትምህርት ቤቶችን በማጥፋት ዓለም አቀፍ ገለልተኛ የምርመራ ኮሚሽን እስራኤልን ተጠያቂ አድርጓል። በተባበሩት መንግስታት የዓለም አቀፍ ገለልተኛ የምርመራ ኮሚሽን ይዞት በወጣው ሪፖርት እስራኤል የፍልስጤማውያንን ማንነት ከምድር ለማጥፋት እንደ ትምህርት ቤቶችና የሃይማኖት ተቋማት ላይ የጥፋት ወንጀል እያደረገች ነው ብሏል። ከዚህ በፊት ኮሚሽኑ ባወጣው ሪፖርት እስራኤል በጋዛ ግጭት ወቅት የሴቶችን የጤና መጠበቂያ ተቋማትን ስልታዊ በሆነ መንገድ በማጥፋት ፍልስጤማውያን ላይ የዘር ማጥፋት ድርጊቶችን ፈጽማለች በማለቱ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሪፖርቶቹ አድሏዊና ጸረ ሴማዊ ናቸው በማለት ወቅሰዋል። በዚህ ምክንያት እስራኤል ከኮሚሽኑ ራሷን ማግለሏን ጠቅላይ ሚኒስትሩ አስታውቀዋል። የኮሚሽኑ ሊቀመንበር የነበሩት የቀድሞ የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ናቪ ፒላይ እስራኤል በጋዛ ውስጥ እያደረሰችው ያለውን ጉዳት እየጨመረ መምጣቱን እያየን ነው ሲሉም ተናግረዋል። ኮሚሽኑ በትምህርት ተቋማት በሃይማኖታዊና ባህላዊ ቦታዎች ላይ የተፈጸሙ ጥቃቶችን የመረመረ ሲሆን በምርመራው ዓለም አቀፍ ሕጎች መጣሳቸውን አረጋግጫለሁ ማለቱን ሮይተርስ ዘግቧል። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።